ዘን በኋላ ወደ ጥናት ገባ። ሲገባ መንግስት አገር ውስጥ አልሙ ብሏልና ከውጭ እቃዎችን ለማስገባት ብዙም ፍቃድ ስለማይሰጥ የሚያበረታታው እዚህ ሀገር ውስጥ ለማምረት ነውና ፋብሪካ እዚሁ ሀገር ውስጥ ከፍተን ማምረት እንችላለን አይነት ነገር ደግሞ ሐሳቡን ቀየረኛ ከተሰበሰብን በኋላ ማለት ነው። ከዛ ደግሞ በቃ መንግስት ፍቃድ አይሰጥም ከውጭ እቃ ምናምን ከውጭ ከምናስገባ ወደ ሀገር ውስጥ ከምናስገባ እቃ ይልቅ የሚያበረታታው መንግስት ሀገር ውስጥ ምርት እንድናመርት ነው። እንደዛ ስላሉኝ ስለዚህ እዚሁ ፋብሪካ እንከፍታለን በፖም ኢንዱስትሪ እንደዚህ ቦንዲዶችን ፍራሾችን የተለያዩ ነገሮችን እናመርታለን። በጣም አትራፊ ነው። እንደውም ማስረጃዎች በድምፁ ሁሉም ነገር እንልክልሻለን። ብር ያስተላለፍንበትም ሪሲት አለ። አሁን ይሄ እኛ አሁን እዚህ የተሰባሰብነው የ21 ሰው ነው 9,950,000 ብር 10 ሚሊዮን በዩ ለ10 ሚሊዮን 50 ሺህ ነው የጎደለው። እኔ ሞላላችሁ 10 ሚሊዮን በዩ የ31 ሰው ሳይሆን ሌሎቹ በተለያየ ምክንያት ምንድን መሰለሽ ግሩፕም ላይ ኦንላይንም የሉም። ምን እንደሆነ ብቻ አናቅም። ብዙም እንቅስቃሴ ሲያደርጉ አናቅም። ስለነሱ ስንት ያዋጡ ስንት የምናውቀው ነገር የለም። እኛ ኦንላይን ያለ ነው ግን ይሄን ያክል ነው። የ21 ሰው ነው 10 ሚሊዮን በዩ ይሄ ብር የተሰበሰበው። ሪሲታችንም አለን። ደረሰኝ ከደረሰኝ ያነሰ የለም። ስራው ይቅር ደረሰኝ ቁረጥልን እያልን ብዙ ስንጨቃጨቅ ያልገባኝ ነገር ደረሰኝ ቁረጥልን የሚለው አልገባኝም። አንድ ሰው ወደ እኔ አካውንት ገንዘብ ካስገባ ደረሰኝ ራሱ ጋር አለ አይደል? የምን ደረሰኝ እኛ ያስገባንበትም አለ ሀቡዬ። ግን እሱ ገንዘብ ተቀባይ ስለመሆኑ የራሱ ስምና ፊርማ ያረፈበት ወረቀት ተቀብያለሁ የሚልበት ወረቀት አስፈላጊ ነው። ኦፍኮርስ እሱ ወረቀት ስጠን እንደ ማስረጃም ስለሆነ እኛም ደግሞ እሱን ስጠን እያልን ብዙ ጊዜ ስንጨቃጨቅ ነበረ። የሆነ ታይም ላይ እሺ ብሎ በጣም ስንጨቃጨቀው ደረሰኝ ቆረጠና እኛ ያለነው ከሀገር ውጭ ነን። ለተወካዮቻችን ምን ላይ እሱ መፈረም ያለበት ገንዘብ ተቀባይ ስምና ፊርማ አይመን መሐመድ ብሎ መፈረም ሲገባው ማን ብሎ ነው የፈረመው? የእኛን ተወካዮች ስምና ፊርማ እዛ ላይ ልክ ገንዘብ እንድተመለሰልን አስደርጎ እልክልሻለሁ፣ ይሄንንም እልክልሻለሁ፣ እንልክልሻለሁ። የተቆረጠልን የተወሰነ ልጆች ነን። በዛን ሰዓት ሌሎቹ ቢጨቃጨቁም ሊሰጣቸው አልቻለም። ዛሬ ነገ እያለ ኖቬምበር ላይ ነው የሰበሰበን። አሁን ኖቬምበር አመት አልፎት አመት ከአንድ ወር እየሆነን ነው አሁን ማለት ነው። እና የዛሬ አመት አለን ገና ሲጀመር የዛሬ አመት ለዚህ ፋብሪካ ብቻ ሳይሆን የምናወራው ስለ ሌሎች ፋብሪካዎች የምናወራበት ነው። ይችን ድምፄን ያዟት እና ይቅርታ ሀኑ አውሪ። እሺ ላይመኒታ ሁላችሁም ላይመኒታ ሼር አድርጉለት ጋይስ። ሁላችሁም እኔ ልውጣ ሀውዬ፣ ሌላ ሰው ማስገቢኝ ጊዜ ስለሰጠሽኝ ለሁሉም ነገር አመሰግናለሁ። በዚሁ አጋጣሚ ግን ሀውዬ እኔ ባይመለከተኝም አላቅም አንድ ትንሽ ሀሳብ ሰጥቼሽ ልውረድ። በእንደዚህ አይነት ስለሚደጋገም ነው ሚዲያ ላይ ፊት ለፊት መጠው ማንነታቸውን ገልጠው እዚህ ጋር መጠው ፐርሰናል እዚህ ጋር ሲናገሩ ማዳም ቤት የሚሰሩ ልጆች ምናምን እየተባለ ሲናገሩ ወይ እከሌ መልካም ነው እከሌ እኮ ጥሩ ነው ምንለው አስተያየት አለ አይደለ? ሚዲያ ስትጠቀሚ ስታያቸው ፐርሰናል እዚህ ጋር መታያቸውና እንደዚህ አይነት ስራ ይለያያል። ይሄ ወይ አክሲዮን አትዩ ወይ ምክንያቱም ተደጋገመ በግሩፕ እየተባለ ማዳም ቤት የሚሰሩ ልጆች ገና ሂጅ ምን ልሰራ የሚል ጭንቀት ስለሚይዛቸው በግሩፕ ሲሆን ትርፋማና ሐሳባቸውን ጥለው ብራቸውን ብቻ ሰጠው የሆነ ሰው ሰርቶላቸው ትርፋማም ይሆኑ እያሰቡትኝ ይሄን ያክል ብር ካላት ብቻዋን ሄዳ እኮ አገር ቤት ላይ የምትፈልገውን ስራ ሰርታ ውጤታማ መሆን ትችላለች። ስለዚህ ባለፈው እኔ ስም ሜንሽን አላረግም ልክ እንደዚህ በግሩፕ ተብሎ ተሰብስቦ ሄዳ ከሰረች ምናለች ልክ እንደዚህ አይነት ክስ ነው የመጣው። ካንቺ ጋርም ደርሷል በትንሹ መሰለኝ። ተመልሰሽ መዳም ጣታሽ ነው መሰለኝ መጣው እየጠሩ ሰው ስላለ እንግዳለና ያው ትንሽ ነው ብገባ ሌሎች አሉ ከኔ ይበልጥ ደግሞ የሚያስረዱሽ አሉ። እነድሻለሁ ስሟን ፋፊ የምትባላለች እሷን ታስገቢያታለሽ በይበልጥ ታስረዳሻለች ከጠሩኝ ማለት ነው። እሺ እና ድምጹንም የድምጽ ማስረጃዎችም ሁሉም ነገር አለና ማስረጃ እንልክልሻለን። እና ግሩፕ ላይ እቺ እህቴ ሃናን
እሷም እነሱንም ብቻ ሳይሆን ከግሩፕ ያስወጣቸው ሌሎች አሉ፣ ሌሎች 2 አሉ ማለት ነው። እነሱንም ጥያቄ ጠየቁት። ቻይና ሄዳለሁ እንደዚህ ይላለሁ በቃ አላሬለ ጥያቄ ስንጠይቀው ጥያቄ የሚጠይቀውን ሰው አይፈልግም። ከግሩፕ ሪሙቭ ነው የሚያደርገው። ብራቸውንም አይመልስም። ብራቸውም አልተመለሰም። እነዛ አፍንጫው ላይ ቁመው በውስጥ እንዳገኘ ነው መረጃ። እነዛ 2ቱ አንደኛው ከሀገር ውጭ ነው፣ አንደኛው እዛው መርካቶ ነው። አፍንጫው ላይ ቁመው ብራችንን መልስ ብለው ብዙ ጭቅጭቅ ብዙ ጸብ ደርሰው 200 ሺህ አሁን ቅርብ ጊዜ 500 ሺህ ነው የከፈሉት። 200 ሺህ ከዛ በኋላ የለኝም ብሎ እንደዘጋቸው ነው ያገኘነው መረጃም። እና ጥያቄ ግሩፕ ላይ አይመን እንደዚህ ነው ብለሽ መጠየቅ አትችይም። መጀመሪያ ገና ሲሰበስበን በቃ ሲያናግረን የነበረው እንዴት ሆኖ እንደሚያናግረን በቃ ደስተኛ ሆኖ እኛም ማክበረ ነው። ከላይ ከማክበርም በላይ ደግሞ ፎቅ ራሳችን ላይ ሰቅለነው ነበር። አይመን ብለን ማለት ነው አምነ ነው። ብሩን ከሰበሰበ በኋላ ድምፁም ተቀየረ። ጥያቄ የሚጠይቀውንም ያው እንዳልኩሽ ከግሩፕ ሪሙቭ ያደርጋል። ሌሎቻችን ደግሞ ምንም ማስረጃ የለንም። ገንዘብ ተቀብያለሁ ማለት በራሳችን በስማችን ቢሆን ብር ያስተላለፍ ነው ኦኬ ጥሩ ነበረ። ግን በቤተሰቦቻችን በተለያዩ ሰዎች ስለሆነ ያ ደግሞ ለእኛ ማስረጃ በህግም የማያስኬድን ነገር ነው። አብዛኛው ሰው በተለያዩ ሰዎች ስም በዘመድ አዝማድ ምናምን ስላስገባ ማለት ነው። ግን ገንዘብ ተቀብያለሁ የሚል እንደገና ደግሞ በቢዝነስ ግሩፑ አይመኒታ ቢዝነስ ግሩፕ የሚለው ቼክ ላይ ራሱ ገንዘብ ተቀብያለሁ ብሎ የፈረመበት ወረቀት እስከምናገኝ ድረስ ጥያቄ ያለንም ለመጠየቅ ታፍነን ሲፈልግ እንደ ህፃን ልጅ እንደ እንስሳ ምን ህፃን ልጅ ሳይሆን እንደ እንስሳ ሲፈልግ ያስረናል። ግሩፑ ላይ እንዳንናገር ሲፈልግ ይፈታናል። በቀረ ደግሞ ውሸቱ ወላሂ ከአንድ ሙስሊም የማይጠበቅ ማለት ነው። ከአንድ ሙስሊም የማይጠበቅ እኛንም ደግሞ ምንድን ነው እኛ ሀገር ማለት ድህነት ቢይዘን ያስተሳሰብ ችግር ኖሮብን አይደለም፣ ድህነት ነው። ልክ እሱ የሚያስበን እኛን እንደምንድን ነው እንደ አይምሮ ዘገምተኛ ይሁን አላቅም፣ ብቻ እንዴት ብዬ ላስረዳሽ እንደሚችል እኔ ሚዲያ ሰው አይደለሁም። ንግግርም ብዙ ፍቃዱ ላይ ከኛ ከአባላቶች ከ31 ሰዎች ውጭ ያሉ የእሱን ቤተሰቦች ነው የሞላው። የባንክም ላይ እንደዚሁም ደግሞ ይሄ መተዳደሪያ ደንብ የወጣው ወረቀት ላይ ሚስቱን፣ እህቱን፣ ሌላ ደግሞ ማናቀው ሰው የራሱን ቤተሰቦች ነው የሞላው። ቢዝነስ ግሩፕ ላይ ሲሆን እዚሁ ግሩፕ ውስጥ ያሉት ከአባላቶቹ ተካቶ ባንክም ሆነ እንደዚሁም ደግሞ የተለያዩ ነገራቶች ከአባላቶች ብር የከፈሉት እያሉ የውጭ ሰው የራሱን ቤተሰብ ከዛ ደግሞ ከነሱ ውክልና ይቀበልና ብሩን እንደፈለገ ያንቀሳቅሳል ማለት ነው። ገባሽ? የህግ ባለሙያ ቆይ፣ በመጀመሪያ ይሄ ነገር ውስጥ ከመግባታችሁ እንግዲህ የከፈላችሁት ብር ቀላል አይደለም። ግማሽ ሚሊዮን የከፈላለ፣ 1 ሚሊዮን የከፈላለ። የህግ ባለሙያ አዋቂ ማንንም ሰው አላማከራችሁም? ዝም ብላችሁ ነው ብራችሁን አንስታችሁ የሰጣችሁት? አመን ነው በቃ ሀቡዬ ሚዲያ ላይ በሚያወራ። እሺ ቆይ የዛሬ ስንት ወር አንዲትን ከህዝብ ብር የተሰበሰበላት ምስኪን ተረጂታ ርቻ አላየሽም? ተከታትለናል። የኛ ጉዳይ ከዛ ለምን አልተናገራችሁ? ከዛ በፊት ነው አቡዬ። ደግሞ መረጃ ሊያዝንማ እጃችን ላይ ምንም አይነት አሁን ደረሰኝ እኮ ከተሰጠን ሳምንት ቢሆነው ነው። ያንንም ብዙ ተቃውሞ አድርሰን በቤተሰቦቻችንም በትግል ማለት ነው። አስበሽዋል? ከአመት በላይ ቆይተን ደረሰኝ የተሰጠን ቀኑንም እልክልሻለሁ። አሁን ደረሰኝ የተስተካከለ ደረሰኝ የተሰጠን በ26 ነው። ኖቬምበር 26 ላይ ቆረጠልን በአመቱ ማለት ነው። ያንንም በስንት ጭቅጭቅ በስንት ትግል የሚገርምሽ እኔ የኔንም ሁሉም የየራሱ ታሪክ የየራሱ ህመም ያለበት ነው። እዚህ ጋር ሁሉም ሀገሬ ልጆቼ ጋር ገብቼ ቤት የፈረሰበት አለ። እንደዚሁም ደግሞ ከኛም በላይ ደግሞ ታሪኳ የሚያሳዝን እኔ ትላንት ወዳ ነው ታሪኳን የሰማሁት።
እዚሁ ሳውዲ አረቢያ የምትኖር አንዲት እህታችን ሀያት ትባላለች። ከኛ ግሩፕ አባል ውስጥ ናት። እሷ ባለቤቷ ሙቶባት ልጆች እዛ እዚህ ስደት ላይ እየኖረች አይመን ይቺ ብቻ ናት ለራሱ እያወራችው። እንደውም የተቀዳ ስንወያይ ማለት ነው ባለፈው የተቀዳ ሪከርድ አለን፣ እልክልሻለን። ተቀለሽ የእሷን ታሪክ ሲሰማበት እሱ ታሪኩን ቀድማ ስላሳወቀችው ታሪኩን ቀድሞ ያውቃል። የእሷን ታሪክ እኔ እንደዚህ ሁኜ ብላ ስታወራ አይሰማም ብሎ ጥሎ እንወጣ። እኛ ሌላውን ስናወራ የእኛ ይሰማል። የእሷ ታሪክ ባለቤቷ ሙቶ የቲም ልጆችን ይዛ አይመን ያለች ብር ይች ብቻ ናት። እንግዲህ አመኛለሁ ብላ ቆጥራ ሰጥታው ወደ ሀገር ገብታ ሀገር ላይ የአዲስ አበባን የኢትዮጵያ ኑሮ ታውቀዋለሽ። ልጆች እንዴት ብላ እንደምትኖርና በጣም ከኛ በላይ ማለት ነው። እኔ ነግሬሻለሁ። እኔ በአመት 2 ጊዜ ኦፕሬሽን የሆንኩ ነኝ። በመውለድ ልጄን በ3 ወሩ ጥዬ መጥቼ ፎቅ ታች ብዬ ኩሽና ሁሉም ሙሉ የቤት ስራ ጠቃልሌ እየሰራሁን በጥርሴ ነክሼ ያጠራቀምኳትም ቶሎ ልጆቼ ጋር ሄዳለሁ ብዬ ያጠራቀምኳትን ብር ነው ቆጥሬ የሰጠሁት። አመት ሙሉ ኪሳራ ውስጥ ከግማሽ በላይ ኪሳራ ውስጥ የጣለን ሰው ነው። እዝነት የሌለው ርህራሄ የሌለው ጨካኝ ሰው ማለት ነው። እንዳይመን አይነት እኔ ጨካኝ ሰው አይቻላል። የቲም ልጅ ጊዜ ጠይቀዋለን። በኋላ ሞቶባት ለብቻዋ ልጅ የምታሳድግ እናት አምኜሃለሁ ብላ ሰጥታው ግን ይከብዳል በጣም። ሁሉም የራሱ ሁሉንም ማስገባት አትችይም እንጂ ሁሉም ታሪኩን ቢነግርሽ የሁሉም ታሪክ በጣም አሳማሚ ነው። ገባሽ አይደለም? ከሰውን ባጠብቀን ከሰው ሀቅ በጣም እኔ ያልጠና የራስ ወገብ ይዤ ነው ፎቅ ታች የስንት ሰው ቤተሰብ እዚህ ማስተዳድረው ማለት ነው። እና የኔ ያመኝ ነበር። ከኔ የባሰ ደግሞ የእሷን ታሪክ ስሰማ በጣም ነው ልቤ የደማው። በጣም ነው ያመመኝ። ደግሞ የሚለውን እንሰማለን። አንዴ ዋትሳፕ ላይ ቮይስ ላድርግለትና እናልበለው ይመጣል። እሱ ችግር የለበትም። ቮይስ አድርጌለታለሁ። ሁላችሁም ሼር አድርጉለት። ሼርም ተደርጉለት። በቮይሱም ቮይስ እንደተላከ ምን የሚል አውቶማቲክ ሪፕላይ መጣልኝ። እኛ በፍቅር ሀቡዬ በፍቅር እኛ ጠይቀነዋል። እኛ ላንብብላቸው ለህዝቡ ላንብብ ምን እንደመጣልኝ ዋትሳፕ ላይ ልክ ቮይስ በፊት እንደዚህ አልነበረም። ቴንክ ዩ ፎር ኮንታክቲንግ አይመኒታ ፕሊዝ ሌት አስ ኖ ሃው ዊ ካን ሄልፕ ዩ። አይመኒታ ነኝ ስላገኙኝ ደስተኛ ነኝ ይላል። ከዛ ከላይ ከታች እንደገና ቴንክ ዩ ፎር ዩር ሜሴጅ አይመኒታ ነኝ ስለተገናኘን ደስ ብሎኛል። ስለ ስራዎቼ ማወቅ ከፈለጉ ሊንኩን ይጫኑ። ይህን ሊንክ ብጫን አሁን የት ነው የሚወስደኝ? ምን ውስጥ ነው የሚወስደኝ? ሊንኩን ብቻ ድራማ ነው የሚሰራው። አይ እንትን ነው ቴሌግራም ነው። እኔ አላውቅም ሀቡዬ። እንኳን ጠንቃቃ ነኝ። የትኛውም ቦታ አልቀላቀልም። እሺ ቮይስ ሼር አድርጉለት። ይህ የሚሰራው ሁሉ ነገር ላይ ቪዲዮ ሰርቼ በቪዲዮ እንጠራዋለን። እሺ ሰው ማመን ቀብሮ ነው ትላለች ቀበሮ ይባላል። እና እኔ በእኛ ይብቃ ነው። በመጅልስ አረቢያም እዛም ለተለያዩ ጉዳዮች እንደዚሁም በሚሄዱ ሰዓት እሱ ሱቅ በራፍ ላይ ስንት ነው በአረቢያም መጅልስም በተለያዩ ነገሮች የሚንገላታ ህዝብ የትና የት ነው የሚባለው። እና ስለ እሱ ታሪክ እዛም መርካቶ እሱ ሱቁ ደጃፍ ላይ ሄዶ ማረጋገጥ ይቻላል። እና በእኛ ይብቃ። አረቢያን መጅሊስ አዘው ያልመጣላቸው ናቸው የሚንከራተቱት። አዎ ያልመጣላቸው እሱ ሱቅ ላይ አንዱ ከአንዱ አይማርም፣ አንዱ ከአንዱ አይማርም። ለምንድን ነው? ማንም ያውቅ የለም። ሁላችንም አረብ ሀገር ሆነን አይደል የምንታለለው። በቅርብ ብናውቀውማ ምች እንሸወድ ነበር። እኔ ቤተሰቦች ባለቤቴ ኧረ ተይ ሰአዲ እንዴት በሚዲያ ለምታውቂው ሰው እንዴት አምነሽ ነው ይሄ ሁሉ ብር የምትሰጪው ሲለኝ፣
ኧረ እኔ 9 ዓመት 10 ዓመት ይሆነኛል እኮ አይመንን የማውቀው ከእናንተ በላይ አምነዋለሁ እባክህ አልኩት። ሰዓድ እኔ በኋላ እንዳትናደጅ፣ ገንዘቡ ገንዘብ ነው እናደዳለሁ እንዳትይ፣ እንደዚህ ሆነሽ ደም ተፍተሽ እየሰራሽ በኋላ ገንዘቡ እንደዚህ ሆነ ብለሽ እንዳትናደጅ ነው ያለኝ። እና በጣም አምነነዋል። አንድ ሰው ደግሞ ከአመኔታ በላይ ክብረት የለም። አማናን እንደማጣት ደግሞ ድህነት የለም። ወንድ ስለሆነ ያመናችሁት፣ ሴት ብትሆን ታምኗት ነበር? ኖ ስለ አረብ ሀገር ሴቶች ብዙ እዚህ ስደት ላይ በነበረ ሰዓት ሚዲያ ላይ ዩቱብ ላይ እኔ ይከታተለው ነበር እና በዛ ነው ሁላችንም የተሸወድ ነው። ገባሽ? ደግሞ ቻይና ሀገር ሄችንም ያመን ነው ማለት ነው። ከእሱ ራሱ ከስደት የገባ ሰው ነው። የስደት ሀገርን ችግር ያውቃል። እና ቢያንስ እኛ ሴቶችን አይጎዳንም። ከዛ ሀገር መጥቶ ስደትን አይቶ የሰው ሀገር ምን መሆን እንደሆነ ያውቃል። እሱ ራሱ እኔ አረብ ሀገር ያሉትን ሴቶቹን መርዳት ነው የምፈልገው እያለ ነበር። በጣም ሲያሳምነን የነበረው እና ይቅርታ ሳዱዬ ድምፅሽን ስላቋረጡ። ቆይ ቀጥታ ብደውል ይሰራል? ቀጥታ መደወያ ስልክ ላምጣውና ቀጥታ ልደውል? ዋትሳፕ ላይ እሺ ካነሱ እኛ ሚስቲቱንም እኛ የኛን አያነሳም። በፊት ሚስቲቱ አናግረነዋል ምን አገባት? ኖ ስልሽ እሷም ሴት ናት፣ እኛም እንደ እሷ ሴት ነን እና ምናልባት ብትመክረው ወደ ሚዲያ ከሚወጣ ስራቸውም የተለያዩ ነገሮችም ደግሞ በሚዲያ ነው እና እሱም ደግሞ ወደ ህግ ሄዶ የተለያየ ችግር ከሚደርስበት እሱንም አናገር ነው። ግን ሊያናግረን ጥሎን ነው የወጣው። ምን እንዳለን ታውቂያለሽ? የሳምንት የ2 ሳምንት ቀጠሮ ይዞልን አወያየን ስንለው ራሱ ራሴን ወገቤን አሞኝ እንደዚህ ሆኜ ምን የማይፈጥረው ሰበብ የለም። ሁሉ ነገሩ የባለቤቱም ስልክ ካለሽ ስጭኝና ደውዬላት እባክሽ ባለቤትሽን ፈልገን ነበር እላታለሁ። በሼር ካልመጣ አሉ የኛ አባላቶች ስላሉ እነሱ ይልኩልሻል፣ ወይም ደግሞ ቁጥርሽን እንትን በይልኝ። በሼር ካልመጣ ቪዲዮ ሰርተን እንጠራዋለን። እናም የህግ አካላት ቅልቦችም አሉ። እኔ ቅልቦችንም አገናኛቸዋለሁ በሚዲያ በህዝብ ሽማግሌ ጠይቀን ካልመጣ ካልመለሰ በህግ ትሄዳላችሁ። የህግ አካላቶች አሉ፣ እናገናኛችኋለን፣ ይረዷችኋል። ምንም ችግር የለም። ቆይ አንዴ የቀጥታ ስልክ ላምጣውና መጀመሪያ እሺ ማን ነው የሚልክልኝ? መጀመሪያ የእሱን ቀጥታ ልሞክረው። ይህ የዋትሳፕ ስልኩ ቀጥታ የሚሰራ ከሆነ ቀጥታ ልሞክርለት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንኳን ሰላም መጣችሁ። እንግዲህ የአይመኒታ ጉድ ክፍል 2 ነው ይዤላችሁ የመጣሁት። እኛ 11 ሚሊዮን ነበረ፣ ነገር ግን የእሱ ሀሳብና እቅድ 150 ሚሊዮን ብር እንደሆነ በድፍረት ወጥቶ እየተናገረ ነው። ጭራሽ ሀቢባ ቤት አልቀርብም ማለቱ ብቻ ሳይቀር ዛቻ ሁሉ ጀምሯል። ነገር ግን ሀቢባ በቅልቦች ከሰዋለች። ቅልቦችም ደውሎለት ነበረ፣ ሊመልስ አልቻለም። ቅልቦች ግን እዛው ባለበት ቦታ እኛ የህግ አካላቶች ልከን በቁጥጥር ስር እናውለዋለን ብሏል። ያው ይሄ ስራ ከመንግስት በኩል ድጋፍ እንደተሰጠውና ድጋፍ እንዳለው ነበረ የተናገረው። ነገር ግን እንደዛ ሳይሆን እውነታው ህገ ወጥ ስራ እንደሆነ፣ ህግ የማያውቀው ስራ እንደሆነ ቅልቦች ተናግሯል። ይሄ ነገር በጣም ከባድ ነው። ምክንያቱም እንደ ሌሎቹ በቀላል ብር ስላልሆነ እየተበሉት ሀቢባ እስከ ህግ ድረስ ይዛው ሂዳለች። በትክክል መሆንም ያለበት እንደዚህ ነው። በአጠገቡ በዙሪያው የነበሩ የሚስቱ እህት እንዲሁም የሚስቱ ወንድሞች ሁሉ ሳይቀሩ ናቸው የተበሉት። እነሱ ሁሉ መጥተው ተናግረዋል። ስለዚህ ጉዳይ እውነታውን አፍረጥርጠው እንግዲህ አውጥተውታል። እስከ ዛሬ እኒህኞቹን የሚስቴ አያት ሙታ እንደዚህ እያለ ሲቀባጠር የነበረው
ያ ሁሉ ውሸት እንደሆነ ተናግረዋል። እንግዲህ የሚስቱ ቤተሰቦች አይመኒታ ከሳውዲም በብዙ ማጭበርበር ሁኔታ ነበረ ሪፖርት ተደርጎ ወደ ኢትዮጵያ የተሳፈረው። ኢትዮጵያም ገብተው እንግዲህ በዚህ ሁኔታ ቀጥሏል ማለት ነው። በጣም ያሳዝናል። ህግ ያለበት ሀገር ላይ እንደዚህ መዳፈር፣ የሰዎች ገንዘብ አረብ ሀገር ያሉ ምንም አያውቁም በማለት ተዳፍሯል። መጨረሻውን አብረን የምናይ ይሆናል።